ፍቅረኛ ወደ ዱባይ ከሄደች በኋላ ብርም አትልክልኝም፣ ስልክም አትደውልልኝም። ከሌላ ወንድ ጋር እየተለጠለጠች ነው መሰል። ወዴት ልጄ? አባቴና እናቴ ሁሉም ስለሚጣሉ ዛሬ ወደ አያቴ ቤት እየሄድኩኝ ነው። እንኳን ኢትዮጵያ በሰላም ተወለድሽ። ምን አይነት ዶክተር ነው በእናትህ? ጭንቅላቴን እኮ ቢላ አደረገው። በቃ ያ ሰውዬ በፍጥነት መባረር አለበት። ምን ሆንክ? ዳዲ እኔን ሳይሆን የጎረቤታችን ሰውዬ ትመስላለህ ብሎ ከቤት አባረረኝ። ምትለው የቆሸሸና እንደ ቢላ የምቆርጠውን አፋችሁ ጉንጮቼ ላይ አትጎተጉቱት። ሁለተኛ ከሞከራችሁ ፖሊስ ጠራለሁ። እስካሁን እንዴት ነው? ይደብራል። ማምና ዳድ እኔ እየተኛው መስሏቸው ማታውን ሙሉ መታ እያረጉ ያድራሉ። መልሱኝ። አባቴ የዲኤንኤ ምርመራ እየጠየቀ ነው። እኔ እሱን አልመስልም። እንዴት ተፈጠርክ? እናቴ እኔን ለማምጣት 9 ወር ነው የፈጀባት። አባቴ ግን ቢበዛ 30 ሰከንድ ነው። ለምን እስከ ወዲህ አልተኛም? እንዴት ልተኛ? ዳዲ አልጋውን ወሰደ። በዛ ላይ ደግሞ በፈሱ ታፈንኩ። መቀመጫው ተቀዷል እንዴ? ስትወልድ እንዴት ነበር? አይኔን ስገልጥ ዶክተሩ መታኝና አስነጠሰኝ። ከዚያ ጀምሮ ነው ምግብ መብላት የጀመርኩት። ምን ያስከፋል? ዳዲ ሁሌም ማሚን መታ እናርግ እያለ ሲጨቃጨቃት ብቸኛ ልጅ መሆን ፈልጋለሁ። ግን ምን ማድረግ እችላለሁ? ምን ተሰማ? ያ ጨቋኝ ዶክተር ሐሳቤን ከውስጤ ነቅሎ ለማውጣት እየሞከረ ነበረ መሰለኝ። ጭንቅላቴን ሲጎተው የነበረው። ወዴት እየሄድክ ነው? አያቴ ቤት። ሆዴ ሞልቶ እስኪ ተንፈስ ብዬ እመለሳለሁ። ለቤተሰብ መልእክት? ከጠን ወር በፊት እኔን ለመፍጠር ያዙኝ ልቀቁኝ ከሚትሉ ምን አለበት ለቫይላንድን ቢታዩት። የምታስታውሰው? ማህፀን ውስጥ ረጅም የሆነ ነገር ይነካካኝ ይወጋኝ ነበር። ምን እንደሆነ ባላቅም አልተማመንኩትም። እየረበሽካቸው ነው እኮ። የራሳቸው ጉዳይ። ሙሉን ቀኑን ስትኛ ነበር። እነሱ ለምን ቤት ተወኝ ውጭ ሄዱ? እንዴት እየሄደ ነው? ገርማል። እስካሁን አይፎን 16 ፕሮ ማክስ አልገዙልኝም። በቂ እንቅልፍ አገኘ? የምን እንቅልፍ? ዛሬ ደግሞ ማምና ዳዲ ስክሪፕቱን ይለማመዱ ስላደሩ መተኛት አልቻልኩም። ማታ ለምን አልተኛም? ማሚና ዳዲ አዲስ ልጅ ለማምጣት እየረበሹኝ ስለነበር። ሃሎ ፖሊስ፣ ባካችሁ በፍጥነት ኑ! ማሚና ዳዲ እየተጣሉ ነው። ቅርምልክ ውሃ የሚመስለው ነገር ሲተኩሱብኝ እኔን እንኳን ሳይጠይቁኝ ሰብአዊ መብቴን ጥሷል። በህግ መጠየቅ አለባቸው። 8 ወር ስትሆን ምን መስራት ትፈልጋለህ? የነማ ቤት። አሁን እኮ ነው የተወለድኩ። ተረጋጊ እንጂ። ለተከታዮች ጸሎት። እግዚአብሔር ሆይ ንጹህና የቄና ልብ ስጣቸው።